ጤናማ የወር አበባ ዑደት የምንለውስ እንዴት ያለው ነው? እንግዲህ ጤናማ የወር አበባ ዑደት ብለን ስንል በሶስቱን ብለን እናስበውና ለማስረዳት እንዲመችም የመጀመሪያው የሚመጣው በየስንት ጊዜ ነው የሚመጣው ወይም ሳይክሉ እንዴት ነው ከሚለው አንፃር፣ የሁለተኛውን ግሩፕ ደግሞ በሚመጣበት ጊዜ ሴቷ ላይ የሚፈጥረው የጤና እክል ወይም ደግሞ ተጽዕኖ አንፃር፣ ሶስተኛውን ደግሞ ከምን ያህል ቀን ይቆያል ከሚለው አንፃር ብናየው የመጀመሪያው ላይ አሁን በየስንት ጊዜ ይመጣል ብንለው አሁን እንዲሁ በተለምዶ በየ28 ቀን ይባላል። ግን ኤኒ ታይም ከ21 ቀን ጀምሮ እስከ 35 ዓመት ቀን በየጊዜው ቢመጣ ስቲል ኖርማል ነው የሚባለው ወይም የኖርማል ሬንጅ ውስጥ ነው የሚወሰደው ማለት ነው። ከምን ያህል ይቆያል ከሚለው አንፃር ደግሞ ከ2 ቀን ጀምሮ እስከ 7 ቀን ድረስ ባለው ጊዜ ውስጥ ቢመጣ እሱም ኖርማል የሆነ ሬንጅ ነው ማለት ነው። ከጤና አንፃር ሴቷ ላይ የሚፈጥረው ጤና አንፃር ደግሞ ስናይ መካከለኛ የሆነ ስሜቶች ናቸው እንጂ አሁን ከስራ ላይ ያስቀራት የሚችል ከትምህርት ላይ ያስቀራት የሚችል አይነት ከፍተኛ ህመም ማያመጣ ከሆነ እንደዛ ከሆነ ስቲል ኖርማል ነው የሚመጣው። የመጠኑም ይዘቱም የሚፈስበት ይዘት በእያንዳንዱ ሰዓት በየ2 ሰዓት ፓድ የምትቀይር ከሆነ ማታ ላይ በጣም ይበዛ ከሆነ እንደዛ እስካልሆነ ድረስ እነዚህ አሁን የጠቀስናቸው ሶስቱ ኖርማል ነው የሚባሉት ማለት ነው። ያ ማለት ምንም አይነት ህመም ምንም አይነት ዲስኮምፈርት አይኖራትም ማለት አይደለም። አዎ። ስለዚህ እዚሁ ጤናማ የወር አበባ ዑደት ላይ እንኖርና የተለመዱ ምልክቶች ምንድናቸው ታዲያ? እንዴት አይነት ምልክትን ስታይ ነው አይ ይሄ አስጊ ነው ብላ ወደ ጤና ተቋም መሄድ ያለበት? ምን አይነት ህመም ነው ኖርማሉ እንግዲህ ምንድነው እንዳልኩት የተወሰነ ስሜቶች ይኖራሉ። ለምሳሌ ከእምብርት በታች የሆነ ቁርጠት ሊኖር ይችላል፣ የተወሰነ ቁርጠት ወይ ደግሞ የጀርባ ህመምም የተወሰነ ሊኖር ይችላል። የጡት መወጠር ስሜቶች ናቸው። የተወሰነ ብዙም ያልተጋነነ የስሜት ለውጥ ሊኖር ይችላል። ድካም ስሜት የተወሰነ ሊኖር ይችላል። እነዚህ ኖርማሊ የሚጠበቁ ምልክቶች ናቸው። እንደዚህ የሚያሰጉ የማይባሉ ምልክቶች ማለት ናቸው። እነዚህ ምልክቶች ምናልባት የወር አበባው ከመምጣቱ ቀድመን ነው የምናያቸው? ከመጣ በኋላ ይቆማሉ ወይስ እስከሚያልቅ ድረስ አብረው የሚቀጥሉ ናቸው? ስቲል ይሄኛው አሁን ኢንዲቪጁዋላይዝድ ነው ወይም የተለያዩ ሴቶች ላይ የተለያየ ነው። ግን አብዛኛው ጊዜ ቀድሞ ይጀምራል። ልክ የወር አበባ ሊመጣ አካባቢ ብዙ ሴቶች አሁን ኢቭን እኔ ጋርም ለመታየት ሲመጡ ይሄንን ነው ልክ የሚሉት። አንዳንዴ በመታየት በሚኖርባቸው በኋላ ላይ የምናነሳው ችግር ነው ምንለው መቼ ነው የሚለውን ስናይ ማለት ነው። ግን እነዛ ነገሮች ቀድሞ ሊጀምር ይችላል። ልክ ወር አበባ ከመምጣቱ በፊት ዲዩሪንግ ወር አበባ ጊዜም